እግዚአብሔር የዘላለም ሕይወት ያስቀመጠው የተሰቃየው መሲህ ውስጥ ነው። ለዛ ነው ጳውሎስ እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። the crucified Christ, not only the suffering የተሰቃየ ብቻ አይደለም፣ የተሰቀለ ultimately ኢየሱስ ክሩሲፋይ ሆኗል። አየ የመረጠው መሞቻ መስቀል ነው። መስቀል ማለት በዘመናት መካከል እጅግ በጣም ክፉ የተባለው አሟሟት መንገድ ነው። ሮማዊ ዜጋ ከሆንክ በመስቀል አይቀጡህም። ለምን? ለዜጋቸው እንደዚህ አይነት ሞት አይገባም። ምንም ብታደርግ ምንም ሮማዊ በዚህ አይነት መንገድ ካፒታል ፓኒሽመንት እንደዚህ አይሰጥም። በተለየ መንገድ ይገሏቸዋል። የመስቀል መንገዱ ከሞቱ ይብሳል። አብ ከሰማይ ጨከነ ብዙ ልጆችን አይደለም የሚለው ቁጥር 10 ብዙ ልጆችን ወደ ክብር ለማምጣት እኮ ነው የሚለው። እኛን ወደ ክብር ለማምጣት አንድ ልጁ ላይ ወሰነ። እግዚአብሔር የጨከነው እኔን አይቶ ነው። ድነት ይሄ ነው። ሲቃዩ ይሄ ነው። መከራው ይሄ ነው። የሮም ነገስታቶች ሲሳለቁበት በፊታቸው አቁመው የአይሁድ ንጉሥ ነህን ይሉታል። እሱ ከአይሁድ ንጉሥ አይደለም፣ የነገስታት ንጉሥ ነው። የምድር ነገስታት እኮ ገዢ ነው ነህ እንዴ ይሉታል። ካህናቶቹ አቁመው ፊቱ ሊቀ ካህን ተብለው የተጠሩት እሱ እኮ ነው ሊቀ ካህኑ። እኔን ለማዳን ዝም ያለው ኢየሱስ እኔን ለማዳን መመለስ ይችላል፣ ማጥፋት ይችላል። ሊያግዙት ሲሞክሩ ሰይፋችሁን መልሱ ያለው ሰይፉን የመዘዘውን ሰውዬ ለማዳን፣ ጆሮ የተቆረጠውን ሰውዬ ጆሮ ለመለጠፍ ብቻ አይደለም፣ ለሱ ሰውዬ ዘላለም ሕይወት ለመስጠት ኢየሱስ እዛ ድረስ መውረድ ነበረበት። እሺ ብሎ ወረደ። ድነት ሳልቬሽን አይ ከጨጓራ መዳን አይደለም ድነት፣ ጉንፋን ማስለቀቅ አይደለም ድነት። አምላክ ሰው ሆኖ መስቀል ላይ ነው የሞተው። አይ የሆነ የሞተ ሰው አምጥቶ ተጸልዩለት ተነሳ አልተነሳ ይሄ አይደለም ድነት። ሳልቬሽን ከዘላለም ሞት ዳንኩት ነኝ። አይ ሞት ኢንተራፕት የማያረገው ሞት የማይበጠብጠው ሕይወት የተሰጠኝ ኢየሱስ ሞቶልኝ ነው። ሞት ለምንድነው የማያስፈራ? ኢየሱስ ሞታ ሞትን ይዞት ሞተ። የንጽህናውን መጠን ይኸውና የሰውን ልጆች የኃጢአት ጥልቀት ይኸው ኢየሱስ የዚያ የኃጢአት ጥልቀት ውስጥ የገባው በዛ ንጽህናው ኃጢአት የማያቀውን እርሱን ኢየሱስ ኃጢአት የማይሰራ አይደለም፣ ኃጢአት የማያቅ ነው። አያቅም ኃጢአት ንጽህናው በሰው ቋንቋ ሊብራራ የማይችለው ኢየሱስ ኃጢአት ሆነ። እኔ አይደለም ያልኩት፣ ገላትያ ምዕራፍ 3 ኃጢአት ሆነ። በዚህ አንደርስታንዲንግ ተከተሉት። መሰቃየቱና መሞቱ ሁሉ አይናችን ፊት ይምጣ። እውነቴን ነው የምነግራችሁ። የሚያደርግልን ነገር አታስቡ፣ የተደረገልንን አስቡ። ካረገልኝ በላይ ምን ያረግልኛል? ከሆነልኝ በላይ ምን ይሆንልኛል? ከሰጠኝ በላይ ምን ይሰጠኛል? ከዚህ በኋላ ምንስ ቢሰጠኝ ራሱን ከመስጠት በላይ ምን ይሰጠኛል? የመጨረሻው እኮ ክብሩ ነው። ክብሩን ሰጠኝ። የመጨረሻው ማንነቱ ነው። ራሱን ሰጠኝ። መስቀል ላይ ሞተልኝ። አልበቃ ብሎት እኔ ውስጥ ገብቶ አደረ። ሳልቬሽን ያልበቃ ያለው ኢየሱስ ያንን እንጨት የቀሬናው ስምዖን ነው ስሙ ተሸክሞለት እዚያ መስቀል መሰቂያው ድረስ ይዞለት ሄደ። ወስደው መስቀል ላይ ቸነከሩት። እዚህ ጋር ነው ሳምንት መቀጠለዋለሁ። እዚህ ጋር አይደለም የበሱት እጁን፣ እዚህ ጋር ነው የበሱት። ፊዚዮሎጂካሊ በጣም በሕክምና ነርቡን ምናምን የቆረጡት ባይዘው። የመስቀል ሞት መስቀል ላይ መሰቃየት ብቻ እንዳይመስላችሁ። ባዮሎጂካሊ አንዳንዱ ነገር እዚህ ጋር ማውራት አንችልም። አንዳንዱን ጉዳይ መስቀል ላይ የሚሰቀል ሰው ምንም ነገር መሆን አይችልም። ባይዘው ደሙን የሚሄድበትን ይቆርጡታል። ነርቭ ይበጥሳሉ። የሆነ ገምተው አይደለም የሚያረጉት፣ የታቀደ ቦታ ነው። ለምን? የሲቃዩ አካል ነው። እጁ ተበስቶ መንጠልጠል አይደለም ጉዳዩ። እዚህ ውስጥ የሚቆረጥ ነገር አለው። አብረው ይቆርጡታል። ያንን ሁሉ ሲቃይ ኢየሱስ መስቀል ላይ ሲሰቃይ ዝም አለ። አልበቃ ብሏቸው ጎኑን በጦር ወጉት። ዮሐንስ ነበር አይደል እንደዚህ ብሎ አየ። ጎኑን ሲወጉት የወጣውን አይቶ ዮሐንስ ብቻ ነው ያየው። የጻፈው ደምና ውሃ ወጣ ከጎኑ። ደም ብቻ ሳይሆን ውሃ ድሬን አረግ። ተጠማው ማለት እኮ ሲስኮሲስ ድሬን ማለት ውሃ ጠማኝ አይደለም። ፈሳሽ አለቀ ከሰውነቱ። ቆዳው አጥንቱ ላይ ተለጠፈ። ምንም ፈሳሽ ሰውነቱ ውስጥ የለም። ሙልጫ እዛ ደረቅ እንጨት ላይ የኢየሱስ ደም ፈሰሰ። እንጨቱ በኢየሱስ ደም ራሰ። የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ። እግዚአብሔር ያንን ደማይ ከሰው ጋር ታረቃለሁ። የድነታችሁን ራስ በዚህ መንገድ ፈጽሜዋለሁ። ብዙ ልጆችን ለክብር አመጣለሁ አለ። ቻለ ኢየሱስ። ለእኔ የተከፈለ ነው ወዳጆቼ። እማመሰገነው ስለ ሞተ ብቻ አይደለም፣ ስለ ሞተልኝ ነው። ኢየሱስ ባይሄደው ይሄን መንገድ እኔን ነው ሂድ የሚለኝ። እኔ ደግሞ መሄድ አልችልም። የዘላለም ፍርድ ነው ላይ የሚመጣው። ላረገው አልችልም፣ እኔ አልችለውም። ስለዚህ እግዚአብሔር ከቁጣው በታች ይጥለኛል። ስለዚህ አንተ አትችልም፣ እሱ ይሄድልሃል። ለዛ ነው አየህ፣ በጣም ቲንከርስ አይደሉም ወንጌልን የሚያገኙት። በስብከት ሞኝነት የሚያምኑትን ያድን ዘንድ የእግዚአብሔር በጎ ፈቃዱ ነው። ኢየሱስ በዚህ መንገድ መስቀል ላይ ሞተ፣ የዘላለም ሕይወት ይሰጣል ሲባል አንዳንድ ሰው አይመስለኝም ይላል። እሱ ስላልመሰለው ኢየሱስ በየዓመቱ አይሞት ከፈለገ መቀበል ነው።
ካልሆነስ አምሶሪ እግዚአብሔር ልጁን በየዓመቱ አይገልም። የመጨረሻው ይሄ ነው። ድነት በእኔ በኩልና በእግዚአብሔር በኩል እኩል አይደል። ይሄን ብዙ ጊዜ ነው የምናገረው። ድነት በእኔ በኩል ቅድም አላያችሁ ሞተልኝ ስንል ኤክሳይትመንቱ እንዴት ኢንጆይ እንዴት እኔ መሆኑ ነው የማጣው። ለምን ሞተልኛ? አብስ በጀርባ በኩል ቆሙ ልጁን ሲያዩ አንድ ልጄን ይላል፣ አንድ ልጄን ከፈልኩ፣ በዚህ ጉዳይ አልደራደርም ይላል። ልጄን የገደልኩት ይላል። አየ ምንም ነገር ባረግ እግዚአብሔር ቶለሬት ያደርገኛል። ልጁን ከገፋውበት እግዚአብሔር አይታገሰኝም። ልጄን ነው የሚለው። እግዚአብሔር የሚንገበገብለት ጉዳይ የልጁ የመስቀል ሥራ ነው። ይንገበገባል። አብ ሴንሲቲቭ ነው። አብ እዛ ላይ በልጁ በኩል ከመጣ ያጸድቅሃል። ልጁንም ቢከልክ አይታገስም። ልጄን ነው አይታያይ ይላል። በልጄ በኩል ካልሆነ ከቁጣዬ በታች ነህ ነው የሚል። በክርስቶስ በኩል የሆነውንስ ከየትኛውም ዘር ቢሆን እግዚአብሔር ይቀበለዋል። ማንም ቢሆን እግዚአብሔር ይቀበለዋል። ልጅህን ካልከው አብ አቤት ብሎ ይመጣል። ክብር ለኢየሱስ ይሁን።